የሕያው ባህሪ የእግዚአብሔር አብ ልጅ ሕያው ባህሪ ኢየሱስ ክርስቶስ አንድም የእግዚአብሔር አብ የባህሪ ልጅ ሕያው ባህሪ ኢየሱስ ክርስቶስ ዘማቤው ኩሉ ሀብት ሰናይ ዘማቤው ኩሉ ሀብት ሰናይ ሁለቱ ስነ ፍጥረት ከእሱ የተገኘ ናውቶ የባሕርይ ሰናያት ላየነ ወኩሉ ፍት ፍጹም ጥበብ ሥጋዊ ጥበብ መንፈሳዊ ከእሱ የተገኘ ኮነ ሰብአ ዘማቤው ኩሉ ሀብት ሰናይ ዘማቤው ኩሉ ሀብት ሰናይ ወንጌል ኦሪት ከእሱ የተገኘች ወይእዜኒ ኦሪትሰ ቅድስት ይእቲ ወትእዛዛኒ ሰናይ ወኩሉ ፍት ፍጹም ወንጌል ከእሱ የተገኘች ወንጌል ምስ ፍት እስመ አርቴኒ ሰናይ እንዲነ ወንጌል ምስ ፍት አይላትም ብሎ አንድም ዘማቤው ኩሉ ሀብት ሰናይ ወንጌል ከእሱ የተገኘች ሰናይ ወኩሉ ፍት ፍጹም ጸጋ ሀብት ከእሱ የተገኘ ዘማቤው ኩሉ ሀብት ሰናይ ሀብትኬ ሰናይ መንፈስ ቅዱስ የሚል ሀብተ መንፈስ ቅዱስ ከእሱ የተገኘ ወኩሉ ፍት ፍጹም ሥጋ ደግሞ ከእሱ የተገኘ ኢየሱስ ክርስቶስ ኮነ ሰብአ ፍጹም ሰው ሆነ። ወኩሎ ሕገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር የሰውን ሥራ ሁሉ ሰርቶ ጨረሰ። ፈጻሚ ሕግ ተባለ። ኢየሱስ እንኳን እሱ ቅዱሳንስ እንኳን መልእክተ ሕግ እሙንቱ ይላቸዋል ብሎ ሠራኤ ሕግ ተባለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ ወተምህረ ሕገ ዕብራውያን የዕብራውያንን ሕግ ተማረ አለ። በየጥቂቱ አለ ጭራሮ ውሃ ጭራሮ መልቀም ውሃ መቅዳት ለእናት ለዘመድ መታዘዝ ነው። አንድም ወተምህረ ሕገ ዕብራውያን በቁሙ የዕብራውያንን ትምህርት ተማረ አለ። እናቱ እመቤታችን ድንግል ማርያም ወስዳ ከተማሪ ቤት አገባችው። መምህሩ አልየህ በል አለ። አልየህ አለ ቤት በል አለ። ምን ተፈካሪው ለአልየህ መጀመሪያ የአልየህን ትርጓሜ ሳትነግረን አልየህ ማለት ምን ማለት ነው አለው። ብላቴና የነገሩትን ቀለም ይቀበላል እንጂ ቀለም ይጠይቃልን? ይህንንስ ማስተማር አይቻለኝም ብሎ መልሶ ሰጥቷታል። ዳግመኛ ከሌል መታኝ አለ። ቀናው ነገር ምንድን ነው አለ። ለይልኝ አትለኝም አለ። ደግሞ ያው ራስ ብሎ ተቆጣበት። ጥቁሩን ቀለም ከነጩ ቀለም ለይቶ ሰጥቶታል። ይህስ ፈጣሪን ማስተማር ይሆንብኛል፣ ፈጣሪንስ ማስተማር አይቻለኝም ብሎ መልሶ ሰጥቷታል። አንድም ምንጣፍ መካካት፣ ስፌት መስፋት፣ ቀለም ማግባት ተማረ። አንዲት ሴት መጥታ እባክህ ቀለም አግብተህ ስጠኝ ብላው ቀዶ ሰፍቶ ቀለም አግብቶ ሰጣት። ቅር ብሏት አየ። ልለይልሽ አለ። ለይልኝ አለችው። ቀለሙን ለይቶ የተቀደደውን እንደነበር አድርጎ ሰጥቷታል። ይህስ ጌታስ እንደዚህ ቅር የሚያሰኝ ነገር አያደርግም ብሎ ሌላ ሰው ቀለም አግብቶ ሰጥቷት ዋጋ የማያወጣላት ሆኖ ዋጋ የማያወጣልኝ ሆነ፣ እባክህ ለይተህ ስጠኝ አለችው። ቀለሙን ለይቶ የተቀደደውን እንደነበር አድርጎ ሰጥቷታል። በዚህ ሁሉ አምላክነቱን ተረድተውታል። እምኀበ ዮሐንስ ተጠምቀ በ30 ዘመን በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። በውስተ ገዳም ተመከረ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ተራበ ተጠማ። በሦስቱ አርእስተ ኃጣውእ ምግባራት ተፈተነ። ርህበ ወጸምአ ተራበ ተጠማ። ወተአምራተ ገብረ በይእቲ ሌሊት በቅዳሴ ታምራት ገብረ የሚለው 5 እንጀራ በልቶ ለ5,000 ሰው ማጥገቡን ነው። ከታወቀች ብሎ በይእቲ ሌሊት አለ። እንተባቲ አመ ያገብእዎ መጠወ ነፍሶ ለሞት ራሱን ለሕማም ለሞት አሳልፎ በሰጠባት በዚያች ሌሊት አመረ ለአርዳኢሁ በብዙ ትምህርት ትዕምርት ለደቀ መዛሙርቱ በብዙ ምልክት አመላከተ አለ። በቀዊም በቀኒት በሰፊሃ አእዳው በአንቃዕዶ አዕይንት አንድም እመረ ለአርዳኢሁ በብዙ ትምህርት ይላል።
የደቀ መዛሙርቱ በብዙ ትምህርት አመለከተ አለ። ናሁ ነዐርግ ኢየሩሳሌም ወይእህዝዎ ለወልደ እጓለ እመሕያው ወይሰቅልዎ ወአመ ሣድስት ዕለት እትነሣእ እያለ በእንተ ሕማሙ የሕማሙን ነገር ወስቅለቱ የስቅለቱን ነገር ወሞቱ የሞቱን ነገር ወትንሣኤሁ በሣልስት ዕለት 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱን ነገር አመረ። እሺ በሥጋ ወነፍስ በሥጋ ወነፍስ ከሥጋ ከነፍስ ጋር አጽም ወደም ከአጥንት ከጅማት ጋር በከመ ኮነ ትካት እንዘሃለው ምስሌሁ አርዳኢሁ በየማኑ ወበጸጋሙ ቀድሞ ደቀ መዛሙርቱ 6ቱ በቀኝ 6ቱ በግራ ሳሉ እንደነበረ ሆኖ የመነሳቱን ነገር አመረ አመላከተ። አንድም ቀድሞ ደቀ መዛሙርቱ በቀኝ በግራ ሳሉ 3 መዓልት 3 ሌሊት በከርሰ መቃብር አድረው የመነሳቱን ነገር አመረ አመላከተ። ወምስሌሆሙ ሁሉቅ ዝኩ ዘፍጥረት ክርዳድ ዘፍጥረቱ ክርዳድ ዘምስለ ስርናይ ድሙር ይሁዳ ዛግቦ ወልቆ ቢል ቆጥሮ ወልወቅ ቢል ከእነሱ ጋር የተቆጠረ ከስንዴ ጋር የተቀላቀለ ያስያዘው ይሁዳ ከእነሱ ጋር ሳለ አመረ አመላከተ። እንደዚሁም ሁሉ አያቱ አባቱ እሱ ኃጥእ የሚሆን ይሁዳ ከእነሱ ጋር ሳለ አመረ አመላከተ። ይህ ዘፍጥረቱ ክርዳድ ተፈጥሮ እንክርዳድ የሆነ ያሰኘው እንደምን ነው ቢሉ ይሁዳ አባት ስምዖን ይባላል። ከባልንጀሮቹ ጋር ተቀምጦ ሲጨዋወት ነቢዩ ስምዖን ብዙ ሰው አስከትሎ መጣ። ዕንባቆም ብዙ ሰው አስከትሎ መጣ። ደገኛው ዕንባቆም አይደለም፣ ሌላ ነው። ባልንጀሮቹ ተነስተው ሲያሳልፉት እሱ ኮርቶ ተቀምጦ አሳለፈው። ዳግመኛ ከጉዳዩ ውሎ ሲመለስ ከዚያው ተቀምጦ አገኘው። እንዳይቀመጥ ፈርቶ እንዳይነሳ ኮርቶ ከደንጊያ ላይ በልብሱ ተሸፋፍኖ ተኛ። እሱም ነቢዩም እብን ላዕለ እብን ነቢሮ ደንጊያይ በደንጊያ ላይ ተቀምጦ ዘአብሁ እድገቱ ወእሙ ብእሲቱ ወዘእግዚኡ ሴጡ። ዛሬ ከዚህ ሰው የሚወለደው ልጅ አባቱን ገድሎ ይሰልባል፣ እናቱን ማርኮ አብሮ ያድራል፣ ጌታውን በ30 ብር ይሸጣል ብሎ ትንቢት ተናገረበት። ማታ ከቤት ሄዶ ሚስቱን አንቺዬ ዛሬማ ያ ቀባጣሪ ነቢይ የሆነውንም ያልሆነውንም ቀባጥሮብኝ ሄደ አላት። ምን ብትለው አለችው። በግድ ካልተነሳልኝ ብሎ አላት። አንተስ በጎ አድርገሃልን? ነቢየ እግዚአብሔር ሲመጣ ትልቅ ሰው ሲመጣ ተቀምጦ ማየት ይገባልን? ተነስቶ ማሳለፍ አይገባም ነበርን? አሁንም ነቢዩ የተናገረው ነቢየ እግዚአብሔር የተናገረው ነገር አይቀር፣ እንደምን እናድርግ አለችው። አይዞሽ ይችን ቀን እንደምን ብለን እናልፋታለን አላት። መብል መጠጥ የኃጢአት ምንጭ የኃጢአት ስር ነውና በልቶ ጠጥቶ ፈቃድ ተነሳበት፣ ፈቃድ አሻው። ተው አይሆንም ብትለው ሴት ብትሆን ደፍራ አታደርገውም፣ ወንድም ቢሆን በሳጥን አድርገን ከባሕር እንጥለዋለን ብሎ ወንድ ነውና ተጋፍቶ ደረሰባት። ይሁዳ ተጸንሶ አደረ፣ ኋላም ተወለደ። በሳጥን አድርገው ከባሕር ጣሉት። በብሔረ እስራኤል ቢጥሉት በብሔረ አሕዛብ አውጥቶታል። በጎርጎራ የጣሉት በፎገራ እንዲወጣ አሕዛብ ተቀብለው አሳድገውታል። ምሁረ ጸብ ሆኗል። አሕዛብ እስራኤልን ሁልጊዜ ይማርኳቸው ነበርና አባቱን ከዚያ አግኝቶ ገድሎ ሰድቦታል። እናቱንም ማርኮ ወስዶ አብሯት አድሯል። ሌሊት ሲጨዋወቱ አንተ እነሱን አትመስል፣ ከወዴት የመጣህ ነህ አለችው። አንቺው እኔንስ ከባሕር ላይ የተገኘው ይሉኛል አለ። አንተ ርጉም ሆነህ ነቢየ እግዚአብሔር ትንቢት የተናገረብህ ገድለህ የሰደብከው አባትህ ነው፣ እኔም እናትህ ነኝ አለችው። ደነገጠ። ምን ላድርግ አለ። ተሐድገ ለከ ኃጢአትከ
ተሐድገ ለኪ ኃጢአትኪ እያለ ኃጢአትኪ እያለ ኃጢአትን የሚያስተሰርይ ኢየሱስ ናዝራዊ የሚባል አለ፣ ና ወደሱ እንሂድ ብላ ይዛው ሄደ። እሷን ተሐድገ ለኪ ኃጢአትኪ ብሎ ከ36ቱ ቅዱሳት አንስት ጨምሯታል። እሱንም ተሐድገ ለከ ኃጢአትከ ብሎ ከ12ቱ ሐዋርያት አለብሮታል ቆጥሮታል። ስስተ ሥጋ አድሮበት ነበርና ጌታውን ለ30 ብር ሽጦታል። ነቢዩ በይሁዳ የተናገረው ደርሷል፣ ተፈጽሟል። ይዲ አንሥኡ እደዊክሙ አንሥኡ እደዊክሙ ቀሳውስት ንፍቁ ቄስ ማይፈዱን ለመግለጥ ገባሬ ሰናዩ ቄስ ኅብስቱን ለማንሳት እጃችሁን አንሱ ይበል። ንፍቁ ቄስ የመጣኩ ማይፈድ ዋንኮኮራል ኢቲም ያላት በመቃብሩ ላይ የነበረችው የዚያች ድንጋይ ምሳሌ። ገባሬ ሰናዩ ቄስ የእግዚአብሔር አንሥኡ ሲል ያነሳዋል፣ መልሶ ያኖረዋል። በእግዚኦታ ጊዜ ያነሳዋል፣ መልሶ ያኖረዋል። አንሥኡ ሲል ማንሳቱ የትንሣኤ መልሶ ማኖሩ ጌታ በዚህ ዓለም 40 ቀን መጽሐፈ ኪዳንን ሲያስተምር ኖሯልና የዚያ ምሳሌ። በእግዚኦታ ጊዜ ማንሳቱ የዕርገት መልሶ ማኖሩ የነገረማን ምሳሌ። ይካ አኛ ኢየሱስ ክርስቶስ ነሣ ኅብስተ በእደዊሁ ቅዱሳት ወብፁዓት ወንጹሐት እለንበለ ርሳት ወነብር። ያን ጊዜ ጌታችን ኢየሱስ ክርስቶስ ንጹሐት ቅዱሳት በሚሆኑ እጆቹ ያላረረውን ያልጠቆረውን ነቅ የሌለበት ኅብስቱን አነሳ። ዕዳው ፈጣሪ ንጹሐት ክቡራት ያልሆኑ ማን ንጹሕ ክቡር ይሆን እያለ ያደንቃል። አንድም ኅብስቱን ለማስከበር ብሎ ታጥቦ ይዞታል። አንቃ እደወ ሰማየ ወደ አባቱ አመለከተ። አባቡ አስተማረ ወላዲሁ አባቱን ለመነ። እቀቡም በስምከ ቀድሶ በጽድቅከ ብሎ ወአማኅፀነ አርዳኢሁ ደቀ መዛሙርቱን አደራ አለ። አነሂ አቀብክዎሙ ወተማኅፀንክዎሙ አንተሂ እቀቦሙ ወተማኅፀኖሙ ብሎ ከመ ይቀቦሙ እምኩሉ እኩይ ከመ ይቀቦሙ እምኩሉ እኩይ ከክፉ ነገር ሁሉ ይጠብቃቸው ዘንድ አደራ ጥብቅ ሰማይ ወቅ ይሉ ባረከ እንዘ ቡሩክ ውእቱ እሱ ቡሩክ ምስጉን ሲሆን አንድም ኅብስቱ ቡሩክ ምስጉን ሲሆን ባረከ። ፈተተ እንዘ ቅዱስ ውእቱ ኅብስቱ ክቡር ቅዱስ ሲሆን አንድም እሱ ክቡር ቅዱስ ሲሆን ከ13 አድርጎ አጠቃቅሞ ቆረሰ። ስለምን ቢሉ በጌዴዎን ልማድ ጌዴዎን 13 ሆኖ መስዋዕት ተሰውቶ ነበርና አንድም ሰዋኢ ተሰዋኢ ተወካፊ መስዋዕት እንደሆነ ለማጠየቅ ተወካፊ መስዋዕት ምስላቡ በመንፈስ ቅዱስ እንዲል አንድም ለማስደፈር ቁስ ሥጋ ስብ ሥጋ ቁስ ደም ሆኖባቸው ፈርተውት ነበርና ለማስደፈር አለ። እንደ ባለመድኃኒት ሕሙሙ በፈላበት ጊዜ እሱ እንዳይረባው እንዳይጠቅመው ሲያውቅ ቀምሶ እንዲያቀምሰው አንድም ለኤሞ አጣሞሙ እንዲህ ተቀብላችሁ አቀብሉ ለማለት ለአብነት እሱ ሳይቀበል አቀብሎ ቢሆን ኖሮ ዛሬ ገባሬ ሰናዩ ሳይቀበል አቀብዬ ልሂድ ባለ ነበርና አንድም ነገር 13ቱ ሕማማተ መስቀል ይቀበላለሁ ሲል ነው። 13ቱ ሕማማተ መስቀል አክሊለ ርእስ ሶክ ተቆርቆተ ርእስ ተጸፎ መልታህት ወሊቀ ምራቅ 5ቱ ሰፊ ሐሞት 5ቱ ቅንዋት 10 ይሆናል። ተቀስፎ ዘባን ርግዘተ ገቦ ጸዊረ ጉንደ መስቀል 13 ርግዘተ ገቦስ ከሞተ በኋላ ነውና አይሰማውም ብሎ ተአስሮ ድህነት ይላሉ። 5ቱ ቅንዋት እጁና ሁለቱን እጆቹን በሁለት ችንካር ቸንክረዋቸዋል። ሁለቱን እግሮቹን በሁለት ችንካር ቸንክረዋቸዋል ብሎ የተመቸ በአንድ ችንካር ቸንክረዋቸዋል ብሎ ስቅወቱን ብሱን ቆጥሮ 4 ከደረቱ 5 ይሆናል። አንድም ክንድና ሁለቱን እጆቹን በሁለት ችንካር ቸንክረዋቸዋል። ትከሻና ትከሻውን 2 4 ከደረቱ 5 ይሆናል።
ወወሃቦሙ ለእልያሁ አርዳኢሁ ለደቀ መዛሙርቱ ሰጣቸው። ወይቤሎሙ ንሥኡ ብልዑ ዝህብስት ሥጋየ ውእቱ ለዘበንቲአክሙ ይትወሀብ ለቤዛ ኩሉ ዓለም። ነገ በእናንተ ምክንያት ለዓለም ሁሉ ቤዛ ሆኖ የሚቆረሰው ደሜ ይህ ነውና እንኩ፣ ሥጋዬ ይህ ነውና እንኩ ብሉ ብሎ ሰጣቸው። ሥጋዬ ውእቱ አለ ወዶ እንደሰጣቸው ወደው እንደተቀበሉት ለማጠየቅ አንድም አማናዊ ነው እንጂ ምሳሌ አይደለምና እሱ ተለውጦ ሥጋው ለእግዚአብሔር እንደሆነ ለማጠየቅ ይበሉ። አሜን። በእውነት በሐሰት ይሁን ይደረግ ይበሉ። ይካ ወከማሁ ጽዋኒ እምድረ ተደሩ ሥጋውንም ከተቀበሉ በኋላ ደሙን ሰጣቸው። ይህስ ደሙንስ ሥጋውንስ ሌላ ላይ ብሎ በጋ ፋሲካውን ከተመገቡ በኋላ ሥጋውን እንደሰጣቸው እሱንም ከተቀበሉ ሥጋውንም ከተቀበሉ በኋላ ደሙን ሰጣቸው። አንጸረ ወይቤ አመለከተ እንዲህ አለ። ንስኡ ስትዩ ዝጽዋ ደሜ ውእቱ ለዘበንቲአክሙ ያነቅኦ ኩናት ነገ በእናንተ ምክንያት ኩናት ሐራዊ የሚያፈሰው ደሜ ይህ ነውና ተቀበሉ አላቸው። ግን የሚል አብነት ይገኛል። እንካንቺ የሚሉት እጁን ለዘረጋ ነው። እነሱም ለመቀበል እሱም ለመስጠት ፈቃዳቸው መሆኑን ማስረዳት ነው። ደምየ ውእቱ አለ ወዶ እንደሰጣቸው ወደው እንደተቀበሉት ለማጠየቅ አማናዊ ደሙ ነው እንጂ ምሳሌ አይደለም እና ተለውጦ ለወደ እግዚአብሔር ለማጠየቅ ይበሉ። አሜን። በእውነት በሐሰት ይሁን ይደረግ ይበልካል። ወለዝ ሶበ ትገብርዎ ተዝካረ ሞቴ ትገብሩ ይህንንም በምታደርጉት ጊዜ የሞቴን መታሰቢያ ታደርጋላችሁ። አንድም ይበልዎ በስንዴ በወይን አሽጉ ወተዝካረ ትንሣኤ ትዜኑ ይዜኑ ሞተከ ትንሣኤከ ቅድስተ የአምን ዕርገተከ ዳግመ ምጽአተከ እያላችሁ ትናገራላችሁ። አንድም ዜኑ ተናገሩ ይበሉ። ይዜኑ ሞተከ ወዳግመ ምጽአተከ ንሴብሐከ ወንተአመነከ ንስእለከ ወናስተበቅዖከ ኦ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይካ ኦ እግዚኦ በከመ አብያ ዘንተ ኅብስተ ባርክ ወፈትት ወወሃብ። አቤቱ ያን ጊዜ በዕለተ ሐሙስ ኅብስቱ ባርከህ ለሁላህ እንደሰጠህ ይህም የኔ ክህነት ያንተ ነውና ባርከህ አክብረህ ለውጠህ ስጥ ይበሉ። በእውነት በሐሰት ይለወጥ ይበሉ። ይካ ኦ እግዚኦ በከመ አምያ ዘንተ ጽዋዐ እተ ወቀድስ ወመጡ። አቤቱ ያን ጊዜ በዕለተ ሐሙስ ጽዋው ወይም ባርከህ ለውጠህ እንደሰጠህ ይህም የኔ ክህነት ያንተ ክህነት ነውና ዛሬም አክብረህ ባርከህ ለውጠህ ስጥ ይበሉ። በእውነት በሐሰት ይለወጥ ይበሉ። ይካ ወዘንተ ዘዚአየ ተክህኖ አንጽሕ ይህንንም የእኔን ክህነት አንትሙሰ ንጹሐን አንትሙ እንዳልካቸው ወህረይ አኮ አንትሙ ዘኀረይክሙኒ አላ አነ ኀረይክሙ እንዳልካቸው ሰመርኩ ብክሙ እንዳልካቸው እንደ ሐዋርያት ክህነት አድርግልኝ ይበሉ። በእውነት በሐሰት ይሁን ይደረግ ይበሉ። ወዘንተ ካህነ ዛሎ ምስሌየ እንዘ ይትራዳእኒ በዝንቱ ምስጢር በዚህ በሥጋው በደሙ መለወጥ ላይ የሚራዳን ይህንንም ካህን ሁሉ ይራዳዋልና እንዲህ አለ ቢሉ አውድ በመፍታት ማይረድ በመግለጥ በመጠቅለል ዕጣን በማሳረግ አንድም እሱ ሥጋውን ሲያቀብል እሱ ደሙን ያቀብልለታልና ረስየነ ሎቱኒ ወሪተኒ ከመ ዮሴፍ ወኒቆዲሞስ እለ ገነዝዎ ለሥጋከ ረስየነ ሎቱኒ ወሪተኒ ከመ ዮሴፍ ወኒቆዲሞስ እለ ገነዝዎ ለሥጋከ እሱንም እኔንም ሥጋህን እንደገነዙ እንደ ዮሴፍ እንደ ኒቆዲሞስ አድርገን ይበል። ዮሴፍና ኒቆዲሞስ ሞትከኑ መንሥኢሆሙ ለሙታን ደከምከኑ መጽንዒሆሙ ለሕሙማን እያሉ ሲገንዙት ወአንበስበሰ እግዚእ ኢየሱስ አዕይንቲሁ ይላል። ዓይኖቹን ግልጥ አድርጎ ያያቸው በፍቅሩ ተናደው ስመውታል።
እሱም ኦ አንትሙ ዮሴፍ ወኒቆዲሞስ ለሰአልኩሙኒ በዛቲ ከመሰአልኩሙኒ በዛቲ ዕለት አነሂ እስእመክሙ በመንግሥተ አቡየ ዘበሰማያት ወአነብረክሙ ዲበ መንበረ ኮከብ ብሎ ቃል ኪዳን ገብቶላቸዋል። እነሱ ሥጋን የገነዙ ቢበቁ ነው። እኛንም እንደነሱ እንድንበቃ አድርገን ይበሉ። በእውነት በሐሰት ይሁን ይደረግ ወዘንተ ዲያቆነ ዘተልከ በከመ ሕገ ላይክ ላእከ ሕግ እንደመሆኑ ሕግ ባዘዘው ጸንቶ እንደመኖሩ ይህንንም ዲያቆን አብጾ ካይበ ዘየአቢ ማዕረገ ሲመተ ክህነት እንቲአነ ሀበ ዘየአቢ ማዕረገ ሲመተ ክህነት እንቲአነ ከማዕረገ ድቁና ወደምትበልጥ እኛ ወዳለንባት ወደ ማዕረገ ቅስና አንድ ሰው በማዕረገ ቅስና አብቃው ወረፍዮ ምልዋ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርየሉና ሥላሴ ዘበላዕሉ አንከረ ወተፋጸየ በርደተ መንፈስ ቅዱስ ህሉና ሥላሴ ዘበላዕሉ አንከረ ወተፋጸየ በርደተ መንፈስ ቅዱስ እንደ አንዱ መጠን መንፈስ ቅዱስን ተቀብሎ አንድነት ሦስትነትን አይቶ እንዳደነቀ እንደ እስጢፋኖስ ባለሟልነትን ክብርን ጸጋን የተሞላ አድርገው ይበሉ። በእውነት በሐሰት ይሁን ይደረግ ይበሉ። አሜን አሜን ያለው አምስት ይሆናል። የአምስቱ አዕማደ ምስጢር ምሳሌ ይበልቃል። ወለእሉ ሕዝብከ ለተጋቡ ውስተ ቤተ ክርስቲያንከ ቅድስት ሥጋው በደሙ በሜሮን በከበረች በዚች በቅድስት ቤተ ክርስቲያን የተሰበሰቡ ሕዝብህንም ምስለ ካህናት ወዲያቆናት ከካህናት ከዲያቆናት ጋር የተሰበሰቡ ሕዝብህንም አብይ ወንዑስ ታላቁን ታናሹን አለ የእኔ ማድረግ አለና ሕዝብህንም አሉ ለነዚያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃቸው። ሥጋህን ደምህን ለመቀበል አብቃቸው። ሥጋህን ደምህን ለመቀበል አብቃቸው። መሐር ይቅር በል ወይትስኪ ሳትበቁ ተቀበላችሁ ብለህ አትክሰስ ይበሉህ። አሜን። እግዚኦ መሐረነ በእውነት በሐሰት ይሁን ይደረግ ይበሉ። ማከነ እግዚኦ ተሳለነ ሦስት ስድስት ይሆናል። ስድስቱ ቃላት ወንጌል ምሳሌ ይካ ይበልቃል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ያለው ስድስት ይሆናል። የስድስቱ ቃላት ወንጌል ምሳሌ ይካ ይበልቃል። ለሚረከት አቦሙ ለኩሎሙ ለእለ ይነሱ እምኔሁ ይኩሎሙ ለሕይወት ዘለዓለም ደሚረከ አቦሙ ለኩሎሙ ለእለ ይነስኡ እምኔሁ ይኩሎሙ ለሕይወት ዘለዓለም አምነው ተቀብለውት ለዘላለም ሕይወት ሊሆናቸው ሥጋህን ከደምህ ጋር አንድ አድርገህ ስጣቸው። አንድም ደሚረከ ተሐቦሙ ለዘላለሙ ሕይወት ሊሆናቸው ሥጋህን ከደምህ ጋር አንድ አድርገህ ስጣቸው አለ። ደሚረከ ተሐቦሙ ሥጋህን ከደምህ ጋር አንድ አድርገህ አለ። ሥጋውን ከደሙ ጋር ለታመመ ለሽማግሌ ለሕፃን ሥጋውን ከደሙ ጋር አንድ አድርጎ መስጠት አለና ለጸሎት ተነሱ ይህንን ተንሥኡን ማን ተናግሮታል ቢሉ አዳም ተናግሮታል። ጌታዬ በሐሙስ ዕለት ወበመንፈቃ ዕለት እትወለድ ወለተወለድከ ወእድኅር ውስተ መከርከ ወእትየዘወከ በመስቀልየ ወበሞትየ ብሎ ተስፋውን ነግሮኝ ነበረ። ዘመኑ ደረሰ፣ እሱ ቀርበን ተንሥኡ ለጸሎት እስኪ ለጸሎት ተነሱ ብሏል። ጸሎተ ፈትቶ ተሳለነ ያን ጊዜ በሲኦል የነበሩ ነፍሳትም ተነስተው አቤቱ ጌታችን ራራልን ይቅር በለን ብለዋል አሉ። ይካ ይበልካል። ሰላም ለኩልክሙ በዚህ ጊዜ ጌታ በመካከል ደርሶ አስታረቅኋችሁ፣ ሞት ቀረላችሁ እያለ እየተነጣጠቀ አውጥቷችኋል። ይበሉ ምስለ መንፈስከ ያን ጊዜ ነፍሳት እንደ ቃልህ ይሁንልን ይደረግልን እያሉ ደስ ብሏቸው ወጥተዋል። ወርነ አሐዱ መንፈስ ሃይማኖት ዝዛ መንፈስ ዘምኑ መንፈስ ቃል ሲሆን
ስብሐት ለእግዚአብሔር። ይቆየን።